ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። እና ውዶቼ ዛሬ የሆነ አንዲት ልጅ ወርጭ ብላኛለች። በዛውም ለምን ለሁላችሁም አላሳያችሁም? እኔም የምጠቀመውን እኔ ጧት ምን ጊዜ እጠቀማለሁ ከመብላቴ በፊት ምግብ ከመብላታችሁ በፊት ምንም ነገር ሳታረጉ ነው የምትጠጡት ማለት ነው። እና ባደረ ወዲያችሁ ነው አንቅልፋችሁ እንደተነሳችሁት ምን መሰላችሁ? አንድ መላጊያ አንድ ማንኪያ የሻይ ማንኪያ ማለት ነው ከሙን፣ የተፈጨ ከሙን፣ ዘይቱን ወይም የወይራ ዘይት ይሄን ነው። ዘይቱን ወይም የወይራ ዘይት በእንግሊዘኛው ደግሞ ኦሊቭ ኦይል ነው የሚሉት። ሻይ ይሄን ኦሪጂናሉ መሆን አለበት። ይሄን አረቦቹ እንደውም ሰላጣ ይጨምሩታል፣ አጅቡን ይጨምሩታል። እሱ ነው ኦሪጂናሉ። ሽታም የለውም። ሌላ አለ የሆነ የሚከረፋ ነገር ምናምን የቆርቆሮ፣ እሱ ጥሩ አይደለም። ያኔ ተጠሉታላችሁ። አንድ ቀን ተጠጣችሁት ደግማችሁ አትጠጡትም። ያስጠላል። ያን ሽታው ምናምን ማለት ነው። ጉዳት ጥቅሙን እንኳን ብዙም ባላውቀውም እንትን ይላል። ያኔ ሊያስጠላችሁ ይችላል። እና ይሄንን ነው አንድ የሻይ ማንኪያ ዘይቱን ወይም የወይራ ዘይት፣ አንድ የሻይ ማንኪያ ከሙን፣ ከዛ ለብ ያለ ውሃ ታረጉና ሁሉንም አንድ ሌሙን ሎሚ ወይ ሙሉውን፣ ትንሽ ከሆነች ሙሉውን፣ ትልቁ ከሆነ ግማሹ ይበቃና አርገነ ባደረ ሆዲያችን ማለት ነው። ባደረ ሆዲያችን እንጠጣዋለን። ምን ጊዜም ያኔ ከፈለግነው ደረጃ እስክንደርስ ድረስ ምን ጊዜም ሁሉ ጊዜም ብንጠጣው በጣም ውሃው እንዳይሞቅ እንጂ ባደረ ሆዲያችን እንዳይጎዳና ትንሽ ውሃው የሆነ ሀሻይም ትንሽ ቀዝቀዝ ለሰስ ያለ መሆን አለበት። በጣም ሙቅ እንዳይሆን። ያኔ ባደረ ሆዲያችን ነው ሙቅ ነገር በጣም ሊጎዳና ይችላል፣ አይታወቅም። በጣም አታሙቁት። በጣም ትኩስ እንደ ሻይ እየጤሰ ምናምን እንዳይሆን ትንሽ በቃ ለሰስ ያለ ውሃ ማለት ነው። በጣም ከሞቀባችሁ ራሱ እኔ አሁን ግማሽ ከፍ ያለ ሙቅ ውሃ አርጌ ደግሞ ግማሽ ዝቅ ያለች ውሃ ንጹህ ውሃ ጨምሬበታለሁ ማለት ነው። ያልሞቀ ውሃ እንደዛ ማድረግ ትችላላችሁ። በጣም እንዳይሞቃችሁ እና ንስ አርጋችሁ እንዲደፈራችሁ ጠጡት። በጣም ቆንጆ ነው ለወርጭ በተለይ በጣም ለመቀነስ የምትፈልጉ ሙሉ ጅስም የሚቀንሳል። ወርጭ ጭራሹን በጣም ነው የሚቀንሰው። ውድ ሀገሬ ልጆች እና ሰብስክራይብ፣ ላይክ፣ ኮሜንት ማስተያየት ጣፉልኝ። ጀማሪ ነኝ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላማችሁ ይብዛልኝ።